ይሄንን ቪዲዮ የምንሰራው ለኢትዮጵያ መንግስት ወይም ደግሞ ለኢትዮጵያ ኮሚኒቲ ሪያድ ላይ ለሚገኘው እኛ የሚጠይቀንና ማንም ስለኛ ጉዳይ የሚከታተል የለም። ይሄ እየሆነ ያለው መክረጅ ስታ በሚባለው ሪያድ መክተብ ለአመል ነው ምናምን የሚባለው እስር ቤት ነው የምንገኘው። እዚህ ውስጥ ከአንድ ወር እስከ 2 ወር እስከ 3 ወር እስከ 9 ወር ድረስ የተቀመጠ አለ ጠያቂ አቶ ማለት ነው። እና እስቲ ምንድነው የምትሉን? ወደሚመለከተው አካል ይሄንን ቪዲዮ የምታዩ ሁሉ ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። እኛ ምንም ወንጀል አልሰራንም። እዚህ ጋር ታስረን አገራችን በሰላም መግባት ነው የምንፈልገው። ከሁሉም እዚህ ጋር የታመመ አለ፣ ስንት ወር የተኛ አለ። እንደገና እነሱን እያየን እኛ ብር ማንጠብቅ ብዛት አለን እዚህ ጋር። ለምንድን ነው የሚመለከተው አካል መጥቶ ጠይቆ የት ናችሁ ብሎ ካርዳችንን እንኳን በደንብ የሚያስተላልፍልን አካል የለም። ይሄ ሁሉ የምንድነው የኤምባሲያችን ችግር ነው። እነሱም ራሱ እያሉ ነው ችግር እንዳለ በደንብ እየገለጹልን ነው። እናንተ ደጅ ላይ ወደቀች አለ ታማ እነሱ ራሳቸው ኤምባሲው ችግር አለባቸው መተው አያያችሁ እኛ ምንና እያሉ ነው መልስ የሚሰጡን። ራሱ እዚህ የሚያስተናግደን አካል የለንም። ስለዚህ እኛ ይሄንን የሚመለከተው አካል ሰምቶ ይሄንን በቪዲዮ የሚለቀቀውንም ሰምቶልን ይሄን ከዚህ እንዲያወጣን ነው። እኛ አገራችን ገብተን ተስፋ አለን። ለምን ቆሎ በልተን አንኖርም? ከዚህ ሰቀቀን መውጣት እንፈልጋለን። ሌላ የሚናገር ችግሩ የኢትዮጵያ ኤምባሲ ደግሞ የሚሰጠን መልስ ትክክለኛ ያልሆነ መልስ ነው የሚሰጠን። አገር እንገባለን ብለን ስንጠይቅ እንኳን የሚመልስልን መልስ በምንድን ነው ምትገቢው? አንቺ ኢትዮጵያ መሆንሽን በምን እናውቃለን? እያሉ መልስ የሚሰጡ ሰዎችም አሉ። እና ኢትዮጵያን አማርኛ እያናገሩ ደማችን እየመሰከረ እነሱ ለእኛ ያላቸው ትብብር በጣም አናሳና አሳዛኝ የሚሆን ተስፋ አስቆራጭ ነገር ነው የሚነግሩና እና እዚህ ደግሞ ስንጠይቃቸው የአረቦች ኤምባሲ ይሻላሉ። እነሱ እንኳን ትንሽ ነገር የሰው ሀዘንና የሰው ለቅሶ ይረዳሉ። ኤምባሲያችሁ አይቆምላችሁም፣ ከጀርባችሁ አይሆንላችሁም። ለሚተባበራቸው ሰው እንኳን የኛ የአረብ ሰው እንኳን ሲተባበረን እነሱን ተዋቸው እያሉ ለእኛ ቸለልተኝነት እንጂ ለእኛ የሚቆም ጎን የላቸውም። እና ይህንን የዓለም መንግስትም ቢሆን እንዲተባበረንና ከሀገራችን እንድንገባ ህይወታችን ይዘን እንድንገባ ነው የምንፈልገው። ብዙ ሰዎች እያበዱ እየቀወሱ የሞቱ ሰዎች አሉ። በሳምባ ነቀርሳ፣ በቲቪ በብዙ ነገር ኩላሊት፣ ብዙ ነገር ታሞ የሞቱ ሰዎች አሉ። እና እኛ ሀገራችን መግባት እንፈልጋለን። ይህን ቪዲዮ እያያችሁ የምትሰሙ ሰዎች ሁሉም ሸር አድርጉ፣ ተባበሩና እና በብዛት ይሄ ችግር ያለበት ህዝብ ነው ያለው። ወደሚመለከተው አካል ሼር እንድታረጉልን እንድትተባበሩ በትህትና እንጠይቃለን። ሁለተኛ ነገር ደግሞ ለኢትዮጵያ ኮሚኒቲ መድረስ ያለበት ለኢትዮጵያ ኮሚኒቲ ነው። ምን እየሰራችሁ ነው? በዜጎቻችሁ ላይ ምን እየሰራችሁ ነው? ዜጎቻችሁ የእናንተ ሳፋራ ምንም አይሰራም ነው እየተባለ ያላችሁት እና ወደሚመለከተው አካል እንድታስተላልፉልን። ሁለተኛኛ እዚህ ምንም ወንጀል የለብንም። አገራችን መሳፈር የምንፈልግ እንጂ ምንም የሰራነው ወንጀል የለም፣ የሰረቅነው የለም፣ ሰው አልገደልን፣ ሰው አልደበደብን። እንሰራለን ብለን ወተን እዚሁ ነው እንትን ያልነው እና ለምንድነው ቶሎ ማንሳፈረው? ለምንድነው 2 ወር 3 ወር ያለ ምክንያት 6 ወር 4 ወር እስከ 9 ወር እስከ 7 ወር ይቆያል እዚህ ውስጥ ያለ ምንም ምክንያት? ለምን እንደዚህ ይሆናል? ለምንድነው ተከራካሪ የሌለን እኛ ነው? السلام عليكم ورحمة الله وبركاته. أنا سعودي ربيعة يسرح نبر من ورا عرفت أنا تكسر من توصل شهر سعودي ربيعة الناس أباتي البيت سوتشين عادوا مالت وجا قري لما قبل فنجي عندك يشيلوا الجلة من قصة سطو من قصة مستدين ناس البيت أسكتته بس البيت الجسعي إن جالوا إثيوبيا زجاج ناتو الناس هزنوا الناس لقصوا የሚያለቅሱና የታመሙና ደም የሚተፉ የኢትዮጵያ መንግስት ምንም አይሰራም። ምንም ኢትዮጵያ ላይ ብሎ ቁጭ ብሎ ብቻ ነው ወንበር ላይ ተቀምጦ ይሄን ያህል ዜጋ ላይ እያለ ነው። የሌላ ሀገር መንግስት ግን አንድ ባንድ አገሩን ሰው ያውቃል፣ ዜጋውን ያውቃል። የኛ መንግስት ግን አያውቅም። ኤምባሲዎቹን ቁጭ ብሎ ነው የሚበሉ። ለምን? ምክንያቱም እኛ አባትና እናታችንን ማየት እንፈልጋለን። አላንዲ ምክንያት 7 ወር 8 ወር የተቀመጡ ልጆች አሉ። ለምን? እኔ እንጃ ብቻ በጣም የሚያሳዝን ነገር። እኛ ምንም ሰው ገለን አይደለም ወይም ሰርቀን የሰውን ሰው ድብድበን አይደለም። ለስራ ብለን ከሀገራችን ወጥተን ነው። አሁን ወደ ሀገራችን መግባት እንፈልጋለን። ከዚህ ሰሞን የሀገራችን መንግስት የሀገራችን ኤምባሲ ወንበር ላይ ቁጭ ብሎ ከሚውል
የሆነ ነገር ፈጥሮልን ወደ ሀገራችን ይመልሳል። መቼም ሆነ መቼም ከዚህ ከ15 ቀን ውስጥ መላክ በወር በ15 ቀን በ3 ወር ስንት ሰው እንደሚልክ አያውቅም። 5-3 ሰው ብቻ ነው የሚልከው ወደ ኢትዮጵያ። ሌላው ግን እስር ቤት ተቀምጦ እያለቀሰ እየተራበ ባፉ ደም እየተፋ ጭንቅላቱ ተቀብሷል። ስለዚህ ወደ ሀገራችን መግባት ነው። ለምንድን ነው የኢትዮጵያ ኤምባሲ የተቋቋመው ሳውዲ አረቢያ ላይ? በእንደዚህ ችግር ላሉ ሰዎች ለመድረስ ይመስለኛል። እና ግን እየተካሄደ ያለው ለወገኖቹ መቆም ሳይሆን ወደ ሌላ ነገር ነው እየመሰለኝ ያለው። ለስም ነው ኤምባሲ ያለ የሚባለው እንጂ ምንም ኤምባሲ እየሰራ አይደለም። ራሳቸው አረቦቹ የእናንተ ኤምባሲ ምንም አይሰራም ነው እያሉ ያሉት። እና እባካችሁን ተባበሩን፣ ወደ ሀገራችንን አስገቡን። ያለ ምክንያት ያለ ምንም ነገር እዚህ ሰው ለምን ይንገላታል? በስር ላይ እዚህ ጋር ማንም ወንጀለኛ የለም። ትሳፈራላችሁ ተብሎ 6 ወር 4 ወር 5 ወር መቀመጥ ለምንድን ነው? እና እባካችሁ ኢትዮጵያ ኤምባሲዎች ተንቀሳቀሱ፣ እባካችሁን ስለ ወገን ብላችሁ እና ይሄንን ነገር እየሆነ ያለው መክረሽ ስታ ያለው እስር ቤት ወይም ደግሞ መክተብል አመል የሚባለው ቦታ ነው ያለው። እና ይሄ ሁሉ ሰው የምታዩት ከ2 ወር ከ3 ወር ከ4 ወር ከዛም በላይ የተቀመጠ ሰው ነው ተሳፈራለ እየተባለ የሚጠብቅ። በዚህ ማዕከል እያበዱ አይምሮአቸውን እየሳቱ ራሳቸውን እየታነቁ እየሞቱ ነው ያሉት ልጆቹ። እና እባካችሁን ወደሚመለከተው አካል እንዲደርስልን እንዳለ እዚህ ፌስቡክ ላይ የምታዩት ሁሉ ሼር በማድረግ እንድትተባበሩ አመሰግናለሁ። በቃ ካላስ እስቲ ክፈችው።